ሰላም እንዴት ናችሁ? ዛሬ ደግሞ በስምንተኛ ቪዲዮአችን ተመልሰን መጥተናል ማለት ነው። እንግዲህ ከዚህ በፊት የተለቀቁ 7 ቪዲዮዎች አሉ። እነሱን እየገባችሁ ማየት ትችላላችሁ። እናንተም እንግዲህ 100 ሰብስክራይቡን ተቀላቅላችሁ 100 ሰብስክራይበር ማስገባት እንዳትረሱ። እኔና እስከ ቪዲዮ መጨረሻ ከቆያችሁ በኋላ ቪዲዮን ላይክ ማድረግ እንዳይረሳ። ከተመቻችሁ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ መጻፍ እንዳይረሳ። ምንድነው ዝምታው? ምንድነው ዝምታሽ? ሸጎዬ ሸጋለም ሸጊቱ ቶዘራ ከነወራዳ ፍቅር በአማርኛ የእናቴን ቤት ለቅቄ ቤት ተከራይቼ ወጣሁ። ዛሬ ቀን 3 አብዛኞቹ ሰዎች በኮሜንት እኔ ተስፋ ቆርጬ ወደ እናቴ ቤት እንድመለስ እያደረጋችሁ ነው። እንደውም ዛሬ ገንፎ ነው ምሳ። የዛሬ ውሏችንን ለየት የሚያደርገው አጀማመራችን በስፖርት መሆኑ ነው። ፍራሽ ማንጠፍ ስለሰለቸኝ ወተፍ እናደርገዋለን። ፈርኒቸር ቤቶች ኧረ እንደው አልጋም ቢሆን ስፖንሰር አድርጉኝ። ከዛ ሳሎናችን ሰፊ ስለሆነ ሶምሶማ ነገር ሮጥ እንልባትና ከትላንት ጨጨብሳ የተረፈች ዱቄት ነች። እቺ ገንፎ እናደርጋታለን። ጋይስ ትላንት የሰራሁበት ቃልታት እናቴ ከደውዬ ናፈቅሽኝ ብዬ ተመልሼ ልግባ። ጋይስ እቃውን እያጠብኩ አንድ ነገር ልንገራችሁ። ሽቶዎችን ከሬዲዮ አካባቢ ከውጪ የምትፈልጉትን አይነት ታዙኛላችሁ። እኔ በቅናሽ ዋጋ አመጣላችኋለሁ። ኢንቦክስ አድርጉ። ስልክ ቁጥሮችም አሉ ባዮ ላይ ደውሉ። የገንፎ ቫይብ እንዲመጣ ጋይስ መሪሌ ነው ሰው አንዳለኝ የና ዋጅን ጥደናል። ዱቄቱን መጨመር ዱቄቱን ጨምራለን። ረጋ ሄዳለ ጋይስ ገንፎ ይዋ በዝቶበት ነው መሰለኝ ቀጥኗል። ሶ ምን እናደርጋለን? ዱቄቱን ጨምር። ተስፋ አልቆርጥም እኔ እግዚአብሔር እና ይየው what happened I don't know። ገንፎ ማለት ይሄ ነው አይደለ? ዴቱን ጨጨብሳ ብለን እግዚአብሔር ዴይ 3 ገንፎ አብቶናል። ይሄ ቪዲዮ 50 ሺህ ላይክ ቢኖረው ደግሞ ዴይ 4 ዶሮ ወጥ ይሰራል። ለዴይ 4 ያገናኝ ምን አለ ቀርበሽ ብትረጂው ጉዳዬን አልጣሽ አልችለውም እኔ ብቻዬን ለኔ ማንሺ ወይም እምቢ መልስ ነው ንገሪኝ ኧረ እባክሽ ፍቅሬን ልሞት ነው። እድሜ አንዴ ነውና እስካለ በልዘና ቦዲጋን ጋዳ በጥብ እንዳደረገ ማዳም ቀናዳ ምንድነው የሚለው? አስተርጓሚ በሌለበት ምንድነው የምትለው? ቦዲጋን አሁን ይችላል አስተርጉምላለ ቦዲጋን እስቲ ንካኝና አንድ ወለውላሉ ይላሉ ንቀጠቀጣሉ ይላሉ። በአማርኛ አውራ በለው። እኔ ጸብ ትጣላለህ በለው። አይጣለም ባክ ግማዳም ድምበለ ለማደበደብ ደማታለ እንዴ ቀም ካድ ቦዲጋን በዳ ታጣለ ነገር ነው እንዲመጩ ብዶ ካድ ማደ ጉድ ሞርኒንግ ክላስ። ጉድ ሞርኒንግ ቲቸር። ማነው ደግሞ? እኔ እንጃ አዲስ አስተማሪ ነው መሰለኝ። አሎ አንተ እዛ ጋር ምን አባ ነው ክፍልስ ኮፍያ የምታደርገው? አልቆ ወደዛ ማንን ነው የሚያወራው? ኧረ ናቷ ስላንቺ ያውቅም መሰለኝ የሆነ ነገር በይው። አባ ስለኔ አታውቂም ምናምን ነው እንዴ? ማን አባ ነው? ለግቢው አዲስ ኮንክ ናቷ እስካንቺ ይባላል። የዳይሬክተሩ ልጅ እስቲ ቾክ ከየት አለ? ውይ ቾክ መያዝ ረሳው። ቁርስን ረስተሃል? ምን ያስቃል? እስቲ ያሳቃን ነገር ለኛም ንገረንና እኛም እንሳቅ። ደግሞ ምንድነው ጋውኑን አቆልፍም እንዴ? ምንም እኮ አስተማሪ አይመስልም። ቆይ እኔ እነዚህን አስተማሪዎች ምን ባረካቸው ነው የሚሻለው? ናቷ በቃ ተረጋጋ። ትሰማለህ? ነገ ላይ ሳትይዝ እንዳመጣ ለልቤ ተመች
ተመቸው ተደላደለ ጎኔ ተመቸው ልቤ ተመቸው ዛሬ በቃለ ልቤ ተመቸው አታገኘው አታገኘው በስንት ጊዜ አታገኘው አታገኘው በስንት ጊዜ የምትወድ የምወደ ነፋስት ምናፍቃ የምትወድ የምወደ የምትጠቅመኝ የማትጠቅመኝ ከአንቺ ጋር ስርትን ልድር ወልወልወል ከአንቺ ጋር ስርትን ልድር ወልወልወል ከአንቺ ጋር ስርትን Suf today away Louis camera opera qara ስልክ ስለተበላሸ ነው በጓደኛዬ ስልክ እንድደውልልኝ ያደረኩት። ምን ሆኖ ነው ስልክ የተበላሸው? ምን እባክህ ባለፈው የሆነ የለበስኩት ጃኬት ዚቡ ተቀዶ በዛ ሾልኮ ወደቀና ተበላሸብኝ። ታዲያ ምን ችግር አለው? እኔ ሌላ ገዛልሃለሁ። የምርህን አጎት? አዎ በጣም ነው የማመሰግነው። እሺ ፈጣሪ ያክብርልኝ። እንዴ ምን ችግር አለው? ዚፕ እኮ እዚህ ርካሽ ነው፣ ገዛልሃለሁ። ዚፑን ነው እንዴ ያልከኝ? አዎ ምን ነው? አይ ምንም ችግር የለም። እና አሁን ምን እያደረክ ነው? የት ሆነህ ነው? አሁን በንግድ ባንክ በር ላይ እያለፍኩኝ ነው። ምን ነው ፈለከኝ? ልቁም? ጥሩ በቃ በዛ ካለፍክ አይቀር በጊዜ ወደ ቤት ግባ፣ እንዳታመሽ። እሺ በል ቻው። በእውነት ክፉ የሆነ አጎት ነው ያለው ወንድሜ፣ ክፉ። ጊዜ በኋላ ቀን ወጣለን። ምን ልታዝን? ምን አለ የሚበላ ነው? አዎ የሚበላ ምግብ ቤት አይደል ያለ ነው የሚበላ። ፍርፍራችን ጸድ ይል በእውነት ቆንጆ አንድ ፍርፍር አሪፍ አድርጋችሁ። አንድ ግን ይበቃችኋል? ስንት እንጀራ ትጨርሳላችሁ በቀን? 300 በእውነት 300ን ማፈርፍረውና እንብለው አይሻል? አንድ ፍርፍር ይዘና ምን ይላል? በዛው የሚጠጣ ታዲያ ይጣፍጥ። እንጀራው መበጣጠስ ብቻ አይደለም። አባ እሺ ይሄው እሺ እንትን ዳቦ ትፈልጋላችሁ ብዬ ነው ተጨማሪ? እሺ በቃ ይብቻ ነው። ረስቼው እኮ ከቤት ስመጣ ጠረጴዛ ረሳው። ከኛ ነው አይደል? ሞት ይርሳኝ ረሳው እኮ። ይዤ ልምጣ አባ እሺ በቃ የሚጠጣ ቶሎ በል ሳንጀምር ቶሎ በል የሚጠጣ እንዴ ምንድን ነው ሆድ ማስፋት? ይጠጣ ይምጣ ተባላ ልንበላ አይደል? ነው እየበላን አይመጣም። ሴት አይደለሽ እንዴ? ጾታሽም ዘኝ እንጂ ምን ነው የምትለው? እንዳትነኪ ነገ የምግብ እንዳትነኪ አባ አይ እሺ በቃ አሁን መጀመር ለሷም እባክህ ለሷ መጀመር ይቻለሽ። ቢ አቤት አሁን ነው መብላት ብሏ በቃ ፔፕሱ ምግባችሁ ምንድን ነው? በጣም የሚጣፍጠው እና እኔ ምግቡ ይቅርብኝ። ፈጣሪ ሆይ የማልጠቀምበትን ነገር እና እኔን የማይጠቅመኝን ነገር ከህይወቴ ውልቅ አድርጋ አጥፋልኝ። ተመስገን። እንዴ ቆለጤ ጠፋ። ኧረ አንተ አሁን እኔ እኮ ማልቀስ አልችልም። አሁን እንዴት ብዬ ነው የማለቅሰው? እኔ ዝግኒ ምን በይወጡ ያቀል ከኔ እንደውም ኖርማል ነው። እባክህ እንገባለን፣ ኩስትር እንላለን፣ ቁጭ ነው የምንለው። ምንም እንዳታስቢ። በሱ ለቅሶ ቤት እኮ አገባባለሁ። ትገቢያለሽ። ከዛ የሟቾቹን ቤተሰቦች ከወገብ በአይን ሰላምታ ያለሽ
ወንበርሽ ላይ ደቀበለኝ ምሳሽን መጠበቅ ምሳን ጠብቀን ደግሞ እድሩ ምስር ነው የሚሰሩ ምስር ለመብላት ደግሞ በእውነቱ ማልቀስ ተገቢ ነው ብዬ አላስብም። ማልቀስ ተገቢ አይደለም። አንተ እኮ ችግር አለብሽ እኮ እዛ የለቅሶ ቤቱ በር ላይ ስትደርሺ ለኔ አድርገው እያልሽ ማልቀስ ጀምሪያለሽ። እኔን አሳጣኝ በኋላ ነግሬሃለሁ። ዛሬ መጨረሻችን ለቅሶ ቤት አንሄድም። እኔና ከዚህ በኋላ እምባዬ እኮ ደረቅ ነው። እምባዬ ከየት ይመጣል ደግሞ ምስር ለመብላት ምን ብዬ ነው ምን ይሁን ብዬ ነው እንዲህ የምንፈራፈረው ማለቅሰው ና ለቅሶ ቤት ነው ማጣችሁ። ቆይ እንዴ አሁን ስገምት መጣሁ አገኘኋቸው። ያው በሬ ነው የታረደው። ግቡና በፍን አንጫቱት። ምን በሬ ነው የታረደው? በሬ ነው የታረደው። አባዬ ምን አለ ነው እንዳታምናችሁ አስተማሪዎቹ እንዳሉ ውሸታም ናቸው። ዳይሬክተሩ ጨምር ማለት በጣም ውሸታም ነው። በእውነት አይደለ? የሆነ ነገርማ አድርጋል። ምንም ያደረኩት ነገር የለም። ሚዝሙካ እኔ ምን ላድርገው? እሺ ልጅ ምን አደረገ? ምን ያላደረገኝ ነገር አለ? ክፍል ውስጥ ማስተማር አልቻልኩም። ከጓደኞቹ ጋር ይሳሳቁብኛል። ዞሬ ልጽፍስል በወረቀት ጀርባዬን እየመቱኝ አስቸገሩኝ። ምን ላድርገው? እኔስ ሚዝሙካ እኔም እኮ ተቸገርኩ። እናት መሀይም ልጅ መሀይም ምን ላድርግ? ገና በልጅነቴ ያገኘችኝ እንደ ዛሬ አይደለም። ይኸውልሽ እሷ ሰባት ዘሯ አባቷ ደደብ እናቷ ደደብ እኔ ተማረ ቤተሰብ ነው የወለደኝ። ግን ምን ላድርግ? ገና ሃይ ስኩል ምናምን ላይ ያለው የሆነ ህይወት ማሸነፍ ነበረብኝ። እሷ ደግሞ ገንዘቡ ነበራት። አታለለችኝ። የ20 ዓመት ታላቂ ነች ባይዘው። እኔ እኮ አንቺ ብዙም አልበልጥሽም። 5 ዓመት 6 ዓመት ነው። እሷ ግን ታላቂ ነች። ተሰቃየሁ በሁለት መሀይም ማለም ሙጋ ሙጋዬ። ይሄ መሀይም በመሀላችን ገብቶ እኔና አንቺን ሊያነካካ። ታዲያ ከተግባባን ለምን እንጋ ሙጋ አይደለ እንዴ? ከእውቀትሽ ማድል ቀመስ ከእውቀትሽ ገበታ አቅምሽ እባክሽ መጨረስ ፈልጋለሁ ትምህርቴን። አባዬ እማዬ ምን ልበላት እማዬ? እናትህ ምን ትላታለህ መሰለህ? ዳነ በላት። አዎ ሰለጠነ ነቃ በላት።